Welcome to Sewaso Tube, your destination for more. Learn with educational guides, explore engaging stories, enjoy comedy and fun. Subscribe and join us today. ዛሬ አውስትራሊያ እንሄዳለን። አውስትራሊያ የቅንጦት ኑሮ ብቻ ሳይሆን የዜጎች እንክብካቤና የህይወት ጥራት የሚገኝባት ሀገር። አውስትራሊያ በዓለም ላይ ከፍተኛ የኑሮ ጥራት ካላቸው ሀገራት አንዷ ናት። ብዙ ሰዎች ሀገሪቱን በውብ የባህር ዳርቻዎችና በዘመናዊ ከተሞች ይወዷታል። ነገር ግን የእውነተኛው ውበት ሚስጥር የህዝብ እንክብካቤ፣ የስራ ዕድል፣ የጤና ስርዓት፣ የትምህርት ጥራትና የህግ ፍትህ ውስጥ ይገኛል። ዛሬ አውስትራሊያ ለራሷ ዜጎችና ለቋሚ ነዋሪዎች ምን ያህል ድጋፍ እንደምትሰጥ፣ የውጭ ሀገር ዜጎች ምን አይነት እድሎች እንዳላቸው እንመልከት። አንደኛ፣ የህዝብ እንክብካቤ። ዜጋው ብቻ ሳይሆን ቋሚ ነዋሪውም ይጠበቃል። አውስትራሊያ የማህበራዊ ደህንነት ስርዓቷ በጣም የተደራጀ ነው። የአውስትራሊያ ዜጎችና ቋሚ ነዋሪዎች ፐርማነንት ሬዚደንትስ ብዙ የመንግስት አገልግሎቶችን ያገኛሉ። ነፃ ወይም በጣም ዝቅተኛ ወጪ የጤና እንክብካቤ፣ የስራ አጦች ድጋፍ፣ የልጅ እንክብካቤ ድጎማ፣ የጡረታ ዋስትና፣ የቤተሰብ ድጋፍ ፕሮግራሞች። የውጭ ሀገር ዜጎች ግን በቪዛቸው አይነት መሰረት የተለያዩ መብቶች አላቸው። ቋሚ ነዋሪዎች ከዜጎች ጋር ብዙ ተመሳሳይ ጥቅሞችን ያገኛሉ። ነገር ግን አብዛኞቹ ጊዜያዊ ቪዛ ባለቤቶች ሙሉ የመንግስት ድጋፍ አያገኙም። ሁለተኛ፣ የስራ ባህል። ሰውን የሚያከብር ስርዓት። አውስትራሊያም በዓለም ላይ በስራ ህይወት ሚዛን ወርክ ላይፍ ባላንስ ከሚታወቁ ሀገራት አንዷ ናት። በሳምንት 38 ሰዓት መደበኛ ስራ፣ የተከፈለ የዓመት እረፍት፣ የህመም ፈቃድ፣ የወሊድና የአባትነት ፈቃድ። በስራ ቦታ ላይ የጾታ፣ የዘር ወይም የሃይማኖት መድሎ በህግ የተከለከለ ነው። በብዙ ድርጅቶች ሰዎች በስማቸው መጠራት የተለመደ ሲሆን ከፍተኛ ኃላፊም ቢሆን ቀላልና ክፍት የግንኙነት ባህል አለ። ሶስተኛ፣ የጤና ስርዓት። ጥራት ያለው ህክምናም። የአውስትራሊያ ሜዲኬር ስርዓት ለዜጎችና ለብዙ ቋሚ ነዋሪዎች ዋና የጤና መድን ነው። ይህ ያካትታል የሆስፒታል ህክምና፣ የቤተሰብ ሐኪም አገልግሎት፣ የእናቶች ወሊድ እንክብካቤ፣ አንዳንድ መድኃኒቶች በድጎማም። ጊዜያዊ ቪዛ ባለቤቶች ግን ብዙ ጊዜ የግል የጤና መድን ማድረግ ይጠበቅባቸዋል። አራተኛ፣ ትምህርት። ለልጆች የወደፊት መሰረት አውስትራሊያም ከዓለም ምርጥ የትምህርት ስርዓቶች አንዱ አላት። የመንግስት ትምህርት ቤቶች ለዜጎችና ለቋሚ ነዋሪዎች በአብዛኛው ነፃ ናቸው። የውጭ ተማሪዎች የትምህርት ክፍያ ይከፍላሉ። የሀገሪቱ ዩኒቨርሲቲዎች በዓለም ደረጃ ከፍተኛ ስም አላቸው። 5 የስራ ዕድሎች። በብዙ ዘርፎች ባለሙያዎች ይፈልጋሉ። አውስትራሊያ በተለይ በሚከተሉት ዘርፎች ባለሙያዎችን ትፈልጋለች። ጤና፣ ነርሶችና ዶክተሮች፣ ኢንጂነሪንግ፣ አይቲ፣ ግንባታ፣ ትምህርት፣ እርሻና ማዕድን። በትክክለኛ ክህሎትና በእንግሊዝኛ ብቃት ብዙ የስራ ዕድሎች ይከፈታሉ። 6 ስራ አጦች የሚያገኙት ድጋፍ። ስራ የሌላቸው ዜጎችና ብዙ ቋሚ ነዋሪዎች ጆብ ሲከር ፔመንት በተባለው ፕሮግራም የገንዘብ ድጋፍ ያገኛሉ። ክፍያው በሰውየው እድሜ፣ በቤተሰብ ሁኔታና በገቢው መሰረት ይለያያል። ይህ ማለት ሰው ስራ አጥቶ በመንገድ ላይ እንዳይቀር መንግስት የሚያግዘው ስርዓት አለ ማለት ነው። 7 ልጅ ለሚወልዱ የሚሰጥ ድጋፍ። አውስትራሊያ ቤተሰቦችን በተለይ አዲስ ወላጆችን በብዙ መንገድ ታበረታታለች። የተከፈለ የወሊድ ፈቃድ ፔድ ፓረንታል ሊቭ፣ የልጅ እንክብካቤ ድጎማ ቻይልድ ኬር ሰብሲዲ፣ ለቤተሰቦች የገንዘብ ድጋፍ። እንደ 2026 ፖሊሲ ብቁ ወላጆች እስከ 26 ሳምንት የተከፈለ የወላጅነት ፈቃድ ሊያገኙ ይችላሉ። 8 ወንጀልና የህግ ጥብቅነት። አውስትራሊያ በአጠቃላይ አስተማማኝ ሀገር ብትሆንም ወንጀልን በቀላሉ አትተወውም። ስርቆት፣ የቤት መግባት፣ ማጭበርበር፣ የገንዘብ ወንጀል፣ እነዚህ ሁሉ ከባድ የእስርና የገንዘብ ቅጣት ያስከትላሉ። ለምሳሌ የተሰረቀ ንብረት ሆኖ እያወቁ መግዛት ወይም መደበቅ ራሱ ወንጀል ነው። ህጉ ሰራቂውንም ሆነ የተሰረቀውን የሚያስተናግደውን በእኩል ከባድ ቅጣት ይቀጣል። 9 የውጭ ዜጎች ማወቅ ያለባቸው 5 እውነታዎች። ቋሚ ነዋሪ ከሆኑ ብዙ የዜጎች መብቶችን ያገኛሉ። የጊዜያዊ ቪዛ ባለቤቶች ሙሉ የማህበራዊ ድጋፍ አያገኙም። ዝቅተኛ ደሞዝ በህግ የተጠበቀ ነው። ቀጣሪ ሰራተኛን ያለ ምክንያት ማሰናበት አይቻልም። ታክስ ከፍለው የሚኖሩ ሰዎች ብዙ የህዝብ አገልግሎቶችን በቀጥታ ይጠቀማሉ።
10 በእርግጥ አውስትራሊያ የቅንጦት ኑሮ ምንድን ነው? ብዙ ሰዎች ቅንጦትን ከውድ መኪና ወይም ከትልቅ ቤት ጋር ያያይዙታል። ነገር ግን በአውስትራሊያ የእውነተኛው ቅንጦት ትርጉም የተለየ ነው። የተረጋጋ ስራ፣ የሚታመን የጤና ስርዓት፣ ጥራት ያለው ትምህርት፣ ንጹህ አካባቢ፣ የህግ ፍትህና ከተፈጥሮ ጋር ተስማምቶ መኖር፣ እነዚህ ናቸው የአውስትራሊያን የህይወት ጥራት በዓለም ከፍ ያደረጉት። አውስትራሊያም ሀብታሞች ብቻ የሚኖሩባት ሀገር አይደለችም። በትክክለኛ ክህሎት፣ በትጋትና በህጋዊ መንገድ ለሚመጡ ሰዎች እድልን የምትፈጥር፣ ሰውን በክብር የምታስተናግድና የህይወት ጥራት በተግባር የምታሳይ ሀገር ናት አውስትራሊያ መንግስት ለዜጎችና ለብቁ ነዋሪዎች ምን ያህል ትከፍላለች? አውስትራሊያን ስናስብ ውብ የባህር ዳርቻዎች፣ ዘመናዊ ከተሞች፣ ከፍተኛ ደሞዝ እና የተረጋጋ ኑሮ ወደ አእምሯችን ይመጣሉ። ግን አውስትራሊያ ለየት የሚያደርጋት የቅንጦት ቤቶቿ ወይም የባህር ዳርቻዎቿ ብቻ ናቸውን ብለን ስንጠይቅ መልሱ አይደለም። አንድ ሰው ስራ ቢያጣ፣ ልጅ ቢወልድ፣ ትምህርት ቢማር ወይም ሕክምና ቢያስፈልገው መንግስት በተወሰኑ መስፈርቶች ላይ ተመስርቶ የገንዘብ ድጋፍና የህዝብ አገልግሎት ይሰጣል እና ቁጥሩ ሲነገር የበለጠ ያስደምማል። አንደኛ፣ ስራ ቢያጡ ምን ያህል ይከፈላል? አንድ አውስትራሊያዊ ወይም ብቁ ነዋሪ ስራ አጥቶ ለጆብ ሲከር ፔመንት ብቁ ከሆነ ክፍያው በየ2 ሳምንቱ ይከፈላል። ከ20 ማርች 2026 ጀምሮ ልጅ የሌለው ነጠላ ሰው ወይም ሲንግል ማም ሲንግል ዳድ እስከ 808 ከ70 ሳንቲ ዶላር በየ2 ሳምንቱ ሊያገኝ ይችላል። አስቡት፣ 808 ዶላር። ይህ በአመት በግምት 21026 ዶላር ማለት ነው። ልጅ ያለው ነጠላ ሰው ደግሞ እስከ 866 ዶላር በየ2 ሳምንቱ ሊያገኝ ይችላል። የክፍያው መጠን እንደ ቤተሰብ ሁኔታ፣ ገቢና ንብረት ይለያያል። ግን ይህ ስራ ሳይፈልጉ በቀላሉ ገንዘብ ያገኛሉ ማለት አይደለም። ብቁ ለመሆን የገቢና የንብረት ፈተናዎች ማለፍና በአብዛኛው የስራ ፍለጋ ግዴታዎችን ማሟላት ይጠበቃል። 2 ልጅ ሲወልዱ ወላጆች ምን ያገኛሉ? ይህ ብዙ ሰዎችን የሚያስደንቅ ነጥብ ነው። ከ1 ጁላይ 2026 ጀምሮ ብቁ የሆኑ ወላጆች ፔድ ፓረንታል ሊቭ በሚባለው የወላጅነት ክፍያ ስርዓት እስከ 26 ሳምንት የክፍያ ድጋፍ ሊያገኙ ይችላሉ። የ2026 መጠኑ 26 ከ44 በሰዓት ዶላር እንዲሁም 200.94 ዶላር በቀን 1004 ከ70 ሳንቲም ዶላር በሳምንት እስከ 26122 ከ20 በ26 ሳምንት ይህን ያህል ዶላር እንዲሁ ያገኛሉ። ማለትም 26122 ዶላር ማለት ነው በሳምንት። ስለዚህ ልጅ መውለድ ብቻ ለሁሉም ሰው 26000 ዶላር ይከፈላል ማለት አይደለም። ወላጁ የብቁነት መስፈርቶችን ማሟላት ይጠበቅበታል። 3 አዲስ ልጅ ሲወለድ ሌላስ ምን ድጋፍ አለ? ብቁ የሆኑ ቤተሰቦች ኒውቦርን አፕፍሮንት ፔመንት እና ኒውቦርን ሰፕልመንት ሊያገኙ ይችላሉ። ኒውቦርን አፕፍሮንት ፔመንት ለእያንዳንዱ ልጅ 708 ዶላር ነው። ከዚህ በተጨማሪ ኒውቦርን ሰፕልመንት ለመጀመሪያ ልጅ እስከ 2125 ከ76 ሳንቲም ዶላር በ13 ሳምንት ሊደርስ ይችላል። ለተከታይ ልጅ እስከ 709 ከ8 ሳንቲም ዶላር ሊደርስ ይችላል። ነገር ግን ይህ ክፍያም በቤተሰቡ ገቢና በፋሚሊ ታክስ ቤኔፊት ብቁነት ላይ ይመሰረታል። 4 ልጆች ላላቸው ቤተሰቦች የአውስትራሊያ ፋሚሊ ታክስ ቤኔፊት ፓርት ኤ ለብቁ ቤተሰቦች የሚሰጥ የቤተሰብ ድጋፍ ነው። ከ1 ጁላይ 2026 ጀምሮ የኤፍቲቢ ፓርት ኤ ከፍተኛው መጠን እንደ ልጁ እድሜ ይለያያል። ከ0 እስከ 12 ዓመት ልጅ እስከ 235 ከ48 ዶላር በየ2 ሳምንቱ ሊደርስ ይችላል። ይህም በአመት በግምት እስከ 6122 ዶላር ማለት ነው። ግን እንደ ቤተሰቡ ገቢና ሌሎች ሁኔታዎች ይቀንሳል። 5 ተማሪ ከሆኑ ምን ያገኛሉ? የአውስትራሊያ መንግስት ብቁ የሆኑ የከፍተኛ ትምህርት ተማሪዎችንም በአውስተዲ እና ዮዝ አሎዋንስ ይደግፋል። ለምሳሌ ከ1 ጃንዋሪ 2026 ጀምሮ ነጠላና ልጅ የሌለው ብቁ
አውስተዲ ተማሪ እስከ $677 በየ2 ሳምንቱ ሊያገኝ ይችላል። ልጅ ያለው ነጠላ ተማሪ ደግሞ እስከ $854 ሊያገኝ ይችላል። እንደገና ይህ ለሁሉም ተማሪ የሚከፈል አይደለም። የገቢ የንብረትና የብቁነት መስፈርቶች አሉ። 6 ትምህርት ላይ ያለው ድጋፍ። በአውስትራሊያም የመንግስት ትምህርት ቤቶች በክፍለ ሀገራትና በቴሪተሪስ የሚመሩ ሲሆኑ በብዙ አካባቢዎች የወላጆች የትምህርት ክፍያ በጣም ዝቅተኛ ወይም በአብዛኛው በፈቃደኝነት የሚከፈል ነው። ነገር ግን ይህ ለሁሉም ሰው ትምህርት ሙሉ በሙሉ ነፃ ነው ብሎ መናገር አይገባም። የቪዛ ሁኔታ፣ የክፍለ ሀገር ህግና የትምህርት ደረጃ ሊያስከፍል ይችላል። 7 ህክምና። ገንዘብ ከፍሎ ብቻ የሚያገኙት አይደለም። አውስትራሊያ የሜዲኬር የህዝብ ጤና ስርዓት አላት። ብቁ የሆኑ ዜጎችና ነዋሪዎች በሜዲኬር በኩል የተወሰኑ የህክምና አገልግሎቶችን በመንግስት ድጋፍ ያገኛሉ። እንዲሁም የፒቢኤስ የመድኃኒት ድጎማ በጣም ትልቅ ነው። ከ1 ጃንዋሪ 2026 ጀምሮ ሜዲኬር ካርድ ላላቸው ሰዎች የፒቢኤስ መድኃኒት ከፍተኛው የራስ ክፍያ $25 ሆኗል። ለኮንሰንሰስ ካርድ ባለቤቶች ደግሞ $7.7 ነው። ይህ ማለት የሚፈልጉት ሁሉ መድኃኒት $25 ብቻ ነው ማለት ሳይሆን ብቁ የፒቢኤስ መድኃኒቶች በመንግስት ድጎማ ይቀንሳሉ ማለት ነው። 8 ቢሰሩ ደግሞ የስራ ደሞዝ ስንት ነው? ይህ ደግሞ በጣም ሳቢ ነጥብ ነው። ከ1 ጁላይ 2026 ጀምሮ የአውስትራሊያ ናሽናል ሚኒመም ዌጅ በሰዓት $26.44 ነው። በ38 ሰዓት የስራ ሳምንት ሲሰላ $1,004.9 በሳምንት ከታክስ በፊት ማለት ነው። ይህም በአመት በግምት $52,255 ነው። ኮዛል ኤምፕሎይ ከሆነ የ25% ካውዛል ሎዲንግ ጋር ቢያንስ $33.05 በሰዓት ሊሆን ይችላል። ነገር ግን ብዙ ሰራተኞች በአዋርድ ወይም ኢንተርፕራይዝ አግሪመንት ስር ለሚሰሩ የእውነተኛ ደሞዛቸው ከዚህ የበለጠ ሊሆን ይችላል። 9 የስራ ባህል ለምን ይለያያል? አውስትራሊያ የስራ ቦታ ህጎች ሰራተኛን በጣም ይጠብቃሉ። የሰራተኛ ደሞዝ ከህጋዊ ዝቅተኛ ደሞዝ በታች መሆን አይችልም። በተጨማሪም የእረፍት፣ የህመም ፈቃድ እና ሌሎች የስራ መብቶች በህግ ተጠብቀዋል። 10 ወንጀል ከሰሩ ወይም ምን ይከሰታል? ወንጀል ከሰሩ ምን ይከሰታል? አውስትራሊያ የህግ ስርዓቷን በጥብቅ ትተገብራለች። ስርቆት፣ ማጭበርበር፣ የተሰረቀ ንብረትን እያወቁ መቀበል ወይም መሸጥ እና ሌሎች ወንጀሎች በህግ ይቀጣሉ። ግን አንድ ወሳኝ ነገር አለ። የወንጀል ቅጣት በመላው አውስትራሊያ አንድ አይነት አይደለም። የፌዴራል ህግ፣ የስቴትና የቴሪቶሪ ህጎች እና የወንጀሉ አይነት መሰረት ቅጣቱም ይለያያል። ስለዚህ አንድ ሰው በአውስትራሊያ ከሰረቀ ሁልጊዜ ይህን ያህል $1 ይቀጣል ብሎ አንድ ቁጥር መስጠት ትክክል አይሆንም። ታዲያ የአውስትራሊያ እውነተኛ ቅጣት ምንድን ነው? አሁን የተነጋገርነው ሁሉም አንድ ላይ እናስቀምጥ። ታዲያ የአውስትራሊያ እውነተኛ ቅንጦት ምንድን ነው? አሁን የተነጋገርነውን ሁሉም አንድ ላይ እናስቀምጥ። ስራ ካጡ ብቁ ከሆኑ እስከ $808 በየ2 ሳምንቱ የጆብ ሲከር መሰረታዊ ክፍያ ሊኖር ይችላል። ልጅ ከወለዱና ብቁ ከሆኑ እስከ $26122 የፔድ ፓረንታል ሊቭ ድጋፍ ሊኖር ይችላል። አዲስ ልጅ ሲወለድ $708 ኒውቦርን አፕፍሮንት ፔይመንት እና እስከ $2125 ኒውቦርን ሳፕሊመንት ሊኖር ይችላል። ተማሪ ከሆኑ ደግሞ እስከ $677 በየ2 ሳምንቱ አውስተዲ ሊያገኙ ይችላሉ። በስራ ላይ ደግሞ ከ1 ጁላይ 26 ጀምሮ የሀገሪቱ ብሔራዊ ዝቅተኛ ደሞዝ $26.44 በሰዓት ነው። በጤና በኩል ደግሞ የሜዲኬር ስርዓትና የፒቢኤስ የመድኃኒት ድጎማ አለ። ከ2026 ጀምሮ ብቁ ሜዲኬር ካርድ ባለቤት ለፒቢኤስ መድኃኒቶች እስከ $25 የሚደርስ ከፍተኛ የራስ ክፍያ አላቸው። ስለዚህ የአውስትራሊያ ቅንጦት ትልቅ ቤት ወይም ውድ መኪና ብቻ አይደለም። ሰው ሲያጣ የሚያግዝ ማህበራዊ ደህንነት፣ ልጅ ሲወለድ የሚደረግ ድጋፍ፣ ተማሪዎችን የሚያግዝ ስርዓት፣ የህዝብ ጤና አገልግሎት፣ የሰራተኛ መብትና የህግ ጥበቃ፣ እነዚህ ናቸው የሀገሪቱ እውነተኛ የኑሮ ጥራት። ነገር ግን ይህ ሁሉ ለማንኛውም የውጭ ዜጋም
በራስ ስር አይሰጥም። የዜግነት የቋሚ ነዋሪነት ወይም የቪዛ ሁኔታ በጣም ወሳኝ ነው እና ይህ በእርግጥ ነው የሚያስገርመው። አውስትራሊያ ሰው ስራ ሲኖረው ብቻ ሳይሆን ስራ በሌለው ጊዜም እንዳይወድቅ የሚያግዝ የማህበራዊ ደህንነት መረብ ያላት ውብ ሀገር ናት። ምናልባት በዚች በአውስትራሊያም ወደ 22,000 የሚጠጉ ኢትዮጵያውያን የሰመረ በውን የሚኖሩት እድል ነው። በዚህ ሀገር ለመኖር የሚፈልጉ የብዙዎች ህልም ነውና። ሰላም። Thank you for watching. We hope you enjoyed the video. Don't forget to like and share. Tell us what you think in the comments. Subscribe now and never miss an update. And join us today.